እርጉዝ ከሆኑ ወይም እርጉዝ የሆነች ሰው የምታውቁ ከሆነ ይህን ቪዲዮ እስከ መጨረሻው ተመልከቱ። ምክንያቱም በየቀኑ የምንመገባቸው አንዳንድ ምግቦች ለእናት ቀላል ቢመስሉ በማደግ ላይ ላለው ጽንስ ከባድ አደጋ ሊያስከትሉ ይችላሉ። ዛሬ በእርግዝና ወቅት መብላት የሌለባችሁን 8 ዋና ዋና ምግቦች ለምን መብላት እንደሌለባችሁና በምትኩ ምን መመገብ እንደሚመከር እነግራችኋለሁ። እርግዝና በሴት ሕይወት ውስጥ በጣም ልዩና አስፈላጊ ወቅት ነው። ነገር ግን በዚህ ጊዜ የምንመገበው ምግብ በእኛ ጤና ብቻ ሳይሆን በማደግ ላይ ላለው ሕፃን ትልቅ ተጽዕኖ ሊያሳድር ይችላል። ዛሬ በዚህ ቪዲዮ በእርግዝና ወቅት መብላት የሌለባችሁን 8 ምግቦች በዝርዝር እንመለከታለን። አንደኛ፣ ጥሬ ወይም በደንብ ያልበሰለ ስጋ። ብዙ ሰዎች የበሬ ስጋን በጥሬ ወይም በትንሹ በማብሰል መመገብ ይወዳሉ። ነገር ግን በእርግዝና ወቅት ይህ አደገኛ ሊሆን ይችላል። ምክንያቱም በስጋው ውስጥ እንደ ቶክሶፕላዝማ እና ሳልሞኔላ ያሉ ተዋሲያን ወይም ባክቴሪያዎች ሊኖሩ ይችላሉ። እነዚህ ተዋሲያን በእናቱ ላይ ትኩሳት፣ ማስታወክ ወይም ሌሎች የምግብ መመረዝ ምልክቶችን ሊያስከትሉ ይችላሉ። በአንዳንድ ሁኔታዎች ደግሞ ወደ ጽንሱ በመተላለፍ በሕፃኑ አእምሮ፣ አይን ወይም ሌሎች አካላት እድገት ላይ ችግር ሊፈጥሩ ይችላሉ። ስለዚህ ሁልጊዜም ስጋን በደንብ በማብሰል መመገብ አለባችሁ። ሁለተኛ፣ ጥሬ አሳና ሱሺ። በቅርብ ጊዜ ሱሺ ወይም ጥሬ አሳ ስጋ በብዙ ሰዎች ዘንድ ተወዳጅ ሆኗል። ነገር ግን ጥሬ አሳ የተለያዩ ፓራሳይቶችንና ባክቴሪያዎችን ሊይዝ ይችላል። በእርግዝና ወቅት የሰውነት መከላከያ ስርዓት በተፈጥሮ ትንሽ ስለሚቀንስ እነዚህን ተዋሲያን የመቋቋም አቅም ይቀንሳል። ይህ ማለት አሳ ጨርሶ አይብሉ ማለት አይደለም። ነገር ግን በደንብ የበሰለ መርጠው ይመገቡ። አሳ ኦሜጋ 3 ስለሚይዝ ለሕፃኑ አንጎል እድገት ጠቃሚ ሊሆን ይችላል። ሶስተኛ፣ ከፍተኛ ሜርኩሪ ያላቸው አሳዎች። ሁሉም አሳዎች አንድ አይደሉም። አንዳንዶቹ ከፍተኛ መጠን ያለው ሜርኩሪ ሊይዙ ይችላሉ። ሜርኩሪ ወደ ጽንሱ በመተላለፍ የአንጎልና የነርቭ ስርዓት እድገትን ሊያውክ ይችላል። ስለዚህ ሻርክ፣ ስዎርድ ፊሽ እና ኪንግ ማኬሬል ያሉ አሳዎችን ከመመገብ ይቆጠቡ። አምስተኛ፣ ጥሬ ወይም በደንብ ያልበሰለ እንቁላል። እንቁላል ከፍተኛ ፕሮቲን፣ ቫይታሚን ዲ፣ ኮሊን እና ሌሎች ለጽንስ እድገት አስፈላጊ የሆኑ ንጥረ ነገሮችን ይዟል። ስለዚህ እንቁላልም በእርግዝና ወቅት መብላት ይመከራል። ነገር ግን በደንብ የበሰለ መሆን አለበት። ጥሬ ወይም ከፊል የበሰለ እንቁላል ውስጥ ሳልሞኔላ የተባለ ባክቴሪያ ሊኖር ይችላል። ይህም ከፍተኛ ተቅማጥ፣ ማስታወክ፣ ትኩሳት፣ የሆድ ህመምና ድርቀት ሊያስከትል ይችላል። በእርግዝና ወቅት ይህ አይነት ህመም የእናቱን ጤና በእጅጉ ሊያዳክም ይችላል። ስለዚህ እንቁላሉ ነጩም ሆነ ቢጫው ክፍል ሙሉ በሙሉ እስኪበስል ድረስ ማብሰል አስፈላጊ ነው። ስድስተኛ፣ አልኮል። በእርግዝና ወቅት ሊወገድ ከሚገባቸው ነገሮች መካከል አልኮል የመጀመሪያውን ደረጃ ይይዛል። ብዙ ሰዎች ትንሽ ብቻ ብጠጣ ምንም አይደለም ብለው ያስባሉ። ነገር ግን በአሁኑ ጊዜ የተረጋገጠ ደህንነቱ የታወቀ አልኮል መጠን የለም። አልኮል በቀላሉ ከእናቱ ወደ ጽንሱ ይተላለፋል። ነገር ግን የጽንሱ ጉበት አልኮሉን እንደ አዋቂ ሰው ሊቋቋመው አይችልም። በዚህ ምክንያት የጽንሱ የአንጎል እድገት እና የፊት አካላት እድገት ሊጎዳ ይችላል። በተጨማሪም አልኮል የጽንስ መጨንገፍ፣ ቀድሞ የመውለድ ወይም አነስተኛ ክብደት ያለው ሕፃን የመውለድ እድልን ሊጨምር ይችላል። ስለዚህ በእርግዝና ወቅት የተሻለው አማራጭ አልኮልን ሙሉ በሙሉ ማስወገድ ነው ማለት ነው። ሰባተኛ፣ ከመጠን በላይ ካፌን መውሰድ። ቡና፣ ጥቁር ሻይ፣ ኢነርጂ መጠጦች፣ አንዳንድ ለስላሳ መጠጦች እና ቸኮሌት ውስጥ ካፌን ይገኛል። ካፌን ጽንሱ ድረስ ይደርሳል። ነገር ግን ጽንሱ እሱን በፍጥነት ማቀነባበር አይችልም። ካፌን በከፍተኛ መጠን የሕፃኑ ክብደት እንዲቀንስ በማድረግ እና ከሌሎች የእርግዝና ችግሮች ጋር እንደሚገናኝ በአንዳንድ ጥናቶች ተገኝቷል። ይህ ማለት ግን ቡናን ፈጽሞ አትጠጡ ማለት አይደለም። ነገር ግን መጠኑን መቀነስና የሚከታተሉት የጤና ባለሙያ የሚሰጡት ምክር መከተል ይጠቅማል። እንዲሁም ካፌን በቡና ብቻ እንዳልሆነ አስታውሱ። በሻይ፣ በኢነርጂ መጠጦችና በአንዳንድ መጠጦችም ጭምር ይገኛል። ስምንተኛ፣ ያልታጠቡ ፍራፍሬዎችና አትክልቶች። ፍራፍሬዎችና አትክልቶች በእርግዝና ወቅት በጣም ጠቃሚ ናቸው። ቫይታሚን፣ ማዕድን፣ ፋይበር እና አንቲኦክሲዳንትን በብዛት ይይዛሉ። ችግሩ ግን ሳይታጠቡ ሲበሉ ነው። በላያቸው ያለው ባክቴሪያ፣ ፓራሳይቶች ወይም የጸረ ተባይ ቅሪቶች ሊኖሩ ይችላሉ። እነዚህ ወደ ሰውነት ሲገቡ የምግብ መመረዝ ወይም ሌሎች ኢንፌክሽኖችን ሊያስከትሉ ይችላሉ። ስለዚህ ፍራፍሬዎችንና አትክልቶችን ከመመገባችሁ በፊት በንጹህ ውሃ በደንብ መታጠብ ወይም ካስፈለገም መላጥ ይመከራል። እንደተመለከትነው በእርግዝና ወቅት የምትመገቡት ምግብ እርሶ ጤና ብቻ ሳይሆን በሚያድገው ሕፃን ጤናም ላይ ተጽዕኖ ያሳድራል። ነገር ግን አንድ ነገር ማስታወስ አስፈላጊ ነው። ከዚህ ቪዲዮ ውስጥ የተጠቀሱት አንዳንድ ምግቦች ፈጽሞ የተከለከሉ አይደሉም። በትክክል ሲበስሉ፣ ሲታጠቡ ወይም በአግባቡ ሲዘጋጁ መመገብ ይችላሉ። በተጨማሪም የእያንዳንዱ እርጉዝ ሴት የጤና ሁኔታ ይለያያል። ስለዚህ የስኳር በሽታ፣ የደም ግፊት ወይም ሌላ የጤና ችግር ካሉት ምግባችሁን ስለመቀየር ሁልጊዜም ከሚከታተላችሁ የጤና ባለሙያ ጋር መማከር ይመከራል። በዚህ ወቅት ከማንኛውም ነገር በላይ የሚያስፈልገው ሚዛናዊ አመጋገብ፣ በቂ ውሃ መጠጣት፣ ንጽህናን መጠበቅና
የቅድመ ወሊድ ክትትል በመደበኛነት መከታተል ነው። ይህ ለእርስዎም ሆነ ለልጆ ጤናማ እርግዝናና ደህና ወሊድ እድልን ይጨምራል። ቪዲዮ ጠቃሚ ነው ካገኛችሁት ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ።